እንግዲህ ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? ዛሬ ከዶክተር ኤልያ ጋር ነው የምገኘው። ብዙዎቻችሁ ዶክተር ኤልያን ታውቁታላችሁ። ብዙ ሀበሾችን አዋልዷል። ብዙ ሀበሾችን ሲረዳ ኑሯል እና በቀደም እኔም ሄጄ ነበረ። ተሳፍሯል ነበር አይደለም የሚባለው? ተሳፍሯል እንዲሁም ደግሞ ሞቷል ምናምን ነበር የሚባለው። ዛሬ ግን ይሄው በአካል አምጥቼላችኋለሁ። ብዙ እናቶች አዋልዶ የብዙ እናቶች ምስጋና እሱ ጋር ይገኝ ነበር። በሆነ አጋጣሚ ጠፍቶ ነበር። ዛሬ እንግዲህ ከሱ ጋር እገኛለሁ ማለት ነው። የሚገኘው ጅዳ በዋዲ ሀበሾቹ ሙስተሽፋ ላይ ነው ማለት ነው። የጠፋችሁ ይሄው አድራሻውን አምጥቼላችኋለሁ። አመሰግናለሁ። ይባላል እንግዲህ ለስሙ እሱ ያስተካክላል። የዶክተር አይን ነው። ያው በይፋ እንግዲህ ያሳየን እየመጣችሁ አይናችሁን የምትታመሙ መታከም ትችላላችሁ። አድራሻችን በድጋሚ ጅዳ በዋዲ የሀበሾቹ ሙስተሽፋ። ዶክተር ሳለም ይባላል። ወላሂ ካላህ በተች የዩስሪ ሁለተኛ አባቷ ብል ራሱ ማላፍርበት ነው። የህፃን ዶክተር ነው። ማሻአላህ ተባረክ ረህማን። እሱ ደግሞ ዶክተር ሰሜር ይባላል። የአጥንት ስፔሻል ሐኪም ነው። ከ25 ዓመት በላይ አገልግሏል። ብዙ ሀበሾች ያውቁታል። ረጅም ዓመት የስራ ልምድ ያለው። እግራችሁን ወገባችሁን ለሚያማችሁ የአጥንት ችግር ያለባችሁ ምቶሎ ዶክተር ሰሜር ጋር። እዚህ ጋር እንደምታዩት የጥርስ ዶክተር ናት። ጥርሳችሁን ለምትሰቃዩ በጥርስ መመከራ የምትበሉ ታጥባለች፣ ታጸዳለች፣ የተቦረቦረ ትሞላለች፣ ትነቅላለች። ምቶሎ እዚህ ጋር ደግሞ እንደምታዩት ዶክተር አህመድ ፈገግ እያለ የሚቀበለን ዶክተራችን ነው። ያው እንደ አዲስ ላስተዋወቃችሁ ብዬ ነው። ሁላችሁም ታውቁታላችሁ። ተፈደሉ። ዶክተር ፈሪድም አለ። ዶክተር አህመድ፣ ዶክተር ፈሪድ፣ ዶክተር መሐመድ ይገኙበታል። ጅዳ በዋዲ ሀበሾቹ ሙስተሽፋ በጣም አሁን ባሪፍ ዶክተሮች ታጅቧል። ማሻአላህ የወላዳ ዶክተር ሴትም አለች፣ ወንድም ዶክተር ይህያ አለበት ማለት ነው። ማሻአላህ እየመጣችሁ ቸካ ሸዋዬ ይሄ በዋዲ ሱቅ መሄጃው ነው። ስትሄድ ማለት ነው። አዎ በዋዲ ሳደርሽ እቺ የእንትኗ የአየዋ ምልክት ይታይሻል። ከዛ እንዲገባ ነው